እሺ ሰላም ቤተሰብ እንዴት ዋላችሁ? ዛሬ ደግሞ ወደ ሀገራችን መለስ ብዬ በሀገራችን ውስጥ ያለውን መናፍስታዊ አሰራር ላሳያችሁ እወዳለሁ። እኛ ሀገር ላይ በጣም አስቸጋሪ የሆነበት ሁኔታ ላይ ነው የሚገኘው። ምክንያቱም መናፍስታዊ የሆኑት ነገሮች ሁሉ መንፈሳዊ እንዲሆኑ እየተደረጉ ያለበት ሁኔታ ላይ ነው ያለነው። ዛሬ የማሳያችሁ በዚህ ህይወት ውስጥ ያሉ ሰዎች ጉዳዩን አሪፍ አድርገው እንዴት እንደሚነግሯችሁ ዋው እንድትሉ ሰርፕራይዝ ሊያረጓችሁ የሚሞክሩበትን መንገድ ነው ማሳያችሁ። በዚህ ህይወት ውስጥ ያሉ ሰዎች አስማት በዋነኝነት በሁለት ይከፈላል ይላሉ። ነገር ግን ትንሽ ሰፋ ተደርጎ ሲታይ በሶስት እንደሚከፈል ይነግሯቸዋል። በዋነኝነት ግን ጥቁር አስማትና ነጭ አስማት ብለው ይለዩታል። እንግዲህ ምን ማለታቸው ነው? ጥቁር አስማት ሰውን የሚያጠፋ፣ ሀገርን የሚያጠፋ፣ ንብረትን የሚያጠፋ ማለት እንደሆነ ይነግሯቸዋል። ነጭ አስማት ደግሞ ሰውን የሚረዱበት፣ ሰው ተቸግሮ ሲመጣ የሚያግዙበት፣ የታመመ ሰውን ፈውስ የሚሰጡበት አይነት አድርገው ነው የሚነግሯቸውና እንግዲህ ከዚህ ነጭ አስማት ከሚሉት ዛሬ ጥቁር አስማት የሆነውን ነገር ነው ማሳያችሁ። ነጭ አስማት ከሚባለው ውስጥ ለምሳሌ ዘርዝሩልኝ ብትሏቸው አንደኛው መስተፋቅር እንደሆነ ይነግሯቸዋል። እኔ ደግሞ ባለፈው ነጮቹ መስተፋቅር በምን አይነት መንገድ እንደሚሰሩ ምን ያህል አጋንንታዊ ከጥልቁ የሆነ አሰራር እንደሆነ በግልጽ በቪዲዮ አሳይቻችኋለሁ። አሁን ደግሞ ጥቁር አስማት የሚባለውን አሳያችኋለሁ ማለት ነው። ይሄው ጥቁር አስማት እንግዲህ በጣም አስቀያሚና መጥፎ የሆኑ ስራዎችን የሚሰራበት ነው። ቤተሰብን ከቤተሰብ ጋር የሚያጣሉበት ነው። ሀገርን ከሀገር ጋር የሚያጋጩበት ነው። እንደዚሁም ደግሞ የጠሉትን ሰው የጠመዱትን ሰው በሀብቱ በጸጋው የቀኑበትን ሰው የሚያጠፉበት አስማት ነው። ከዚህ ውስጥ አንዱ አንደርቢ ይባላል። አንደርቢ ማለት ቤት ውስጥ ሆነ ቤትህ በድንጋይ ሩምታ ሊወርድበት ይችላል። በድንጋይ ሊቀጠቀጥ ይችላል። ቤት ውስጥ ቁጭ ብለ ቤት ላይ እሳት ሊነድ ይችላል። ድንገት በቀን በጠራራ ፀሐይ ቤት ሊነድ ይችላል። በማታም ሊነድ ይችላል። እና ይሄንን ድርጊት እንግዲህ አባቶቻችን ጥበብ ብለው አሪፍ አድርገው ሊነግሩ የሚፈልጉ ሰዎች አሉና እነኚህ ሰዎች እኛ ጋር ይህ ጥበብ አለ ኑና ተጠቀሙበት ብለው እንደው በድፍረት በሚዲያ ወጥተው እያሳዩን ይገኛሉ ማለት ነው። በነገራችን ላይ እግዚአብሔር ይመስገን አሁን በግልጽ ወጥተው እያሳዩን ስለሆነ ማለት ነው። ስለዚህ ይህንን ቪዲዮ ለቅቄ ያሳያችኋለሁ። ከዛ በፊት ግን አሁን እኔ ይህንን ስላወራኋችሁ ምናልባት እኔን ላታምኑ ትችላላችሁ። ነገር ግን በዚህ ስራ ላይ ያለ ሰው ራሱ አንደርቢ ማለት ምን አይነት አስማት እንደሆነ ይነግራችኋል። እስኪ እንስማውና እንምጣ። እንግዲህ ጥቁር አስማት ማለት ምን ማለት ነው ብላችሁ ብትጠይቁኝ ጥቁር አስማት ተብሎ የሚታወቀው ልዕለ ተፈጥሯዊ ኃይል ለጎጂ ተግባራት አገልግሎት ላይ የሚውል ክህሎት ነው። ይህ ጥቁር አስማት የሚባለው ከግለሰብ እስከ አገር ደረጃ ድረስ በህይወት ላይና ከንብረት ላይ አደጋ ከሚያዳርሱ ዋነኛዎቹ እነዚህ አስማት በመጠቀም ሂደት ላይ የሚመደበው ጥቁር አስማት በመባል ይታወቃል ማለት ነው። በኢትዮጵያ ውስጥ ከነዚህ ላይ ሊመደብ የሚችሉ አንደርቢ፣ ተለዋጊ፣ መስታመምና መክትል እነዚህ የመሳሰሉት ነገሮቹ ይመደባሉ ጥቁር አስማት ላይ። አንደርቢ ወርዶባቸው በማዩበት መንፈስ ተቆራኝቶ እቤታቸው ላይ ድንጋይ ወርዶባቸው ያንን ድንጋይ እንዲያቆሙላቸው ያደረጉትን ሰዎችን ወይም የላኩትን ሰዎችን እንዲፈጣ የሚጸለዩበት በብዛት በኢትዮጵያ ውስጥም እንዲህ አይነት ድርጊት ይደረጋል፣ ያዩበታል ማለት ነው። ይህ አንደርቢ በመባል ይታወቃል። በአንደርቢ ምክንያት በረድ እንዲወርድ ጠባይ ቤታቸው ላይ እንዲወርዱ በማድረግ የሚጠቀሙት ክፉ መናፍስት በመጥራት ይህን የሚያደርጉ ክፉ አስማተኞች እንዳሉም ይታወቃል። ይህ ጥበብ ምናልባት አውለ ነገስትና ሀተታ መናፍስት የሚባል መጽሐፍ በየአካባቢው ቢኖርም በየገበያ ላይ ሊኖር ይችላል። ግን በዋናነት እንዲህ አይነት ድርጊት የሚፈጽሙበት መጽሐፍ ከጥንት ከአባቶች አንዳንድ አባቶች ላይ በጥቂት ብራና ተጽፎ የሚገኝ ከጥቂት ሰዎች ላይ ሊኖር ይችላል። በዚህኛው ሂደቱ የሚጠቀሙበት ይህ አሁኑ የነገርኳችሁ ጥቁር አስማት በመባል ይታወቃል ማለት ነው። እንደሰማችሁት አንደርቢ ከጥቁር አስማት ውስጥ የሚመደብ አስማት ነው። ይህ ማለት ሰውን ከሚያጠፉ አስማቶች ውስጥ አንዱ ነው። የሰውን ንብረት ለማጥፋት የሚጠቀሙበት ነው አንደርቢ ማለት ነው። ሲፈልጉ ቤትን በእሳት ያቃጥሉታል፣ ሙሉ ለሙሉ ይወድማል አይን እያየ። ከዛ ጎዳና ትወጣለህ፣ ቤተሰብን ትበትናለህ ማለት ነው። ይሄን
ይህንን የተፈተሸ ጥበብ እኔ ጋር አለ ብሎ ወጥቶ አንድ በዚህ ሙያ ውስጥ ያለ ሰው ያሳየናል። ይህንን ቪዲዮ ወጥተው ሲሰሩ እነዚህ ሰዎች ዛብሎንም በሉት ይሄኛውም ሁለቱም የባህላዊ ሕክምና አለን ነው የሚሉት፣ ባህላዊ ሐኪሞች ናቸው። ስለዚህ እንያው እስኪ። ሰላም እንዴት ናችሁ? ዛሬ ደግሞ የምናሳያችሁ ስለ አንደርብ ነው። አንደርብ የእሳት አንደርብ ነው። እስቲ አይተነው እንመለስ። ተከታተሉን፣ እስከ መጨረሻው ድረስ ተከታተሉን። ያለውን ነገር እዩት፣ ተረዱት። የእሳት አንደርብ እንዴት እንደሆነ እዩልን፣ እዩት። ጎጆ ቤቱን የተሰራውን ቤት እዩት፣ በደንብ እዩት። በዚህኛውም በዛኛውም ሳይድ ያለውን ነገር እዩት በደንብ እያያችሁ። የእሳት አንደርብ እንዴት መሰራት እንደሚችል ያለውን ነገር እናሳውቃችሁ ወደድን፣ ልናሳያችሁም ወደድን የአባቶቻችንን ጥበብ። አሁን ምንድነው ሊለን የፈለገው? የሰው ቤት ማቃጠል ከፈለጋችሁ እኔ ጋር ይሄ ድጋም አለ ነው፣ ኑና አሰሩ ነው እያለን ያለው እኮ። እንዲህ ማድረግ ከፈለጋችሁ እኔ ጋር ኑ ደግምላችኋለሁ፣ እና ማንደድ ከፈለጋችሁ እኔ ጋር የታመነ ነገር አለ እያለን ነውና ሊያስተላልፍ የፈለገው መልእክት በቃ ይሄ ነው። እሱ ራሱን መሸጡ ነው፣ ቢዝነሱን መሸጡ ነው። እኔ ጋር ከመጣችሁ አስተማማኝ የሆነ ነገር ታገኛላችሁ እያለን ነው የሚገኘው። እንደሰማችሁት ይህ የአባቶቻችን ጥበብ ነው የሚለው። በዚህ ጥበብ ነበረ ጠላቶችን ይላል። ስለዚህ አንተ ጠላቴ ብለህ የምታስበውን ሰው ናና ላማክር እችላለሁ፣ ላቃጥልልህም እችላለሁ እያለን ያለው። እንግዲህ እግዚአብሔር በእውነት እሱ ይፍረድ። የስንቱ ቤት በዚህ አይነት መንገድ ተቃጥሏል መሰላችሁ? በገጠሩ የስንቱ ቤት በድንጋይ ወድሟል መሰላችሁ? እና አንደርቢ ማለት እንግዲህ ጥቁር አስማት ከሚባሉት ውስጥ አንዱ የሆነ አሰራር ነው። እንግዲህ አንደኛው መንገድ ይኸው በግልጽ አሳይቻችኋለሁ ማለት ነው። መንፈስን ሁሉ መርምሩ ስለሚል ራሳችሁ መርምሩት ማለት ነው። ይሄ እንግዲህ ማሳያ ነው። እንቀጥላለን እንግዲህ ሀገራችንን ጉድ ደግሞ እንቀጥላለን ጎን ለጎን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ።